ዴዚ የኔ ውድ የኔ ማር ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ። ደስ ብሎኛል። እሺ የኔ ማር እንኳን ደስ አለሽ። አመሰግናለሁ። እወድሻለሁ። አሌክስማ ሰከስከኝ እኮ። እኔ እኮ የድሮ ሪከርዶቻችንን እያየሁ እኮ አይ ወንድሜ እያልኩኝ እኮ አይ ወንድሜ። ዴዚ እህቴ ናት። መሲ ዴዚ ያኔ ጌም ስንጫወት ቅጣት ስቀጣው እኮ ሞር አንቺን ፍቅሩን እንዲያጠነክር ስጋፋው ነበር። አሌክስ ውለታ አለብህ ኬሪ ሰምተሃል? እናንተ አሁን የሚመሽበት ሀገር የት ነው? የት እንዳሉ እኮ አሁን የሚመሽበት ሀገር አለማችን ላይ ስንት ሀገራቶች ናቸው ያሉት? የት ሀገር ነው አሌክስ? ኢትዮጵያ ናችሁ አይደለም? የት? ስዊዝ ሃውና አፍሪካ አና ዋ እኔ ነኝ በዚህ ደህና ነኝ። ዴዚዬ የኔ ቆንጆ Yes. እወድሻለሁ። I'm eating too much, I swear to God. Hi, Missy. የኔ ውድ ደህና ነሽ? እንዴት ነሽ? ደህና ነኝ። ማርሶ ወጣትኩ በማርያም በአማርኛ I don't want to say. አንቺ እንግሊዝኛ ትችያለሽ? አልችልም። I want to say he gives me so much food. አንቺ ሴትዮ እንዲህ ቆንጠጥ ያለች እንደዚህ ያደርገች ትበላለች እና እንደዛ እኮ ነው እኛ ፍቅረኛችን መሀል ምን በለው አሌክስዬ ከጀርባ አላ አርገን ምን ጎርሰው እንደዚህ ባል ጋር አይሰራም። ከወጣች በልታም ወፍራም ይላል ማለት ዴዚ በደንብ ቢሺ ፉድ ኢዝ ጉድ Food is good. Okay. ዴዚ አንቺ በጣም ቆንጆ ነሽ። እሺ Thank you. በጣም ነው የምወድሽ። ቆንጆ ነሽ። ከአሌክስ ጋር ደግሞ ሞር ስላየኋችሁ ደስ ብሎኛል። እወድሻለሁ። Thank you. Thank you. የኔ ማር አሌክስ አባይ ግድብን እንዳስመለስክ ነው የሚቆጠረው ሙሉ ለሙሉ። አይ ነው ያ ለዚህ አብሮ ቁጭ ለማለታቸው እኮ እኔና ዜድ እኮ ዋጋ ከፍለናል። እኔ አሌክስን ስቀጣው ዴዚን እወድሻለሁ አፈቅርሻለሁ በልብዬ ነው። ዜድ ጋርም ሲሄድ እንደዛ እንዴ ዋጋማ ከፍለናል። እህቴ ናት መሲ። እኔ እንደዚህ አይነት ነገር ሚዲያ ላይ በልብለሽ ቅጣት አትጭኝ። እኔ እህቴ ናት። ያንን ሪከርድማ ለትውስታ ብዬ ክፍል 1 ክፍል 2 ብዬ ወስቷለሁ። አንዳንድ ጊዜ ግን የሆነ ነገርን ለማግኘት እንትን መሆን አለብህ፣ ላይክ በውስጥ መያዝ አለብህ እስከምታገኝ። አንተ እኮ በቃ አሁን እኮ የኢራንን ጦር እንዳሸነፍክ እኮ ነው የሚቆጠረው አሌክስ ሀውን አጀርባ ሰው መጥቷል። ገድመት ታረገው አንደነሽ ደህና ነኝ። ታምረኞች እኮ ናቸው ጌታ። እና ዩቲዩብ ላይ መች ነው የምትመጡት? ይወራሰ ወይ አንዴ እንዴ ትቀልዳለች። ዋጋ ከፍሏል እኮ በጣም እኮ ነበር የሚወዳት። እናንተ አታውቁም። ልጅሽ ብትሆንህ ከአንቺ ቃል ውጭ ሆናት ማርያ አልሰቅላት ታዲያ እንዴ የኔ እናት አልወሰንም ያለ ነው። ወስነን እንነግራቸዋለን። ገና አልወሰንም። ገብሬዱ ስንወስን ህዝብ ወይ በደንብ ነግራቸዋለን። ግን አሌክስ በጣም ስትገናኙ ምን ተሰማ ካንተ? መቻቅና ዝም ብላ እኮ ነው የመጣችው። እንዴ ሰርፕራይዝ እኮ ነው ያደረገችኝ። ቪዲዮውን አላያችሁትም እንዴ? እኔ አላየሁትም። ወይዬ መስዬ የኔ ልዕልት የኔ ውድ ሀፍቴ ናተኝ የአሌክስ የጀርባ አጥንት
ምሽግ እኮ ነሽ መሲ እኮ ምሽግ እኮ ነሽ። እንዲህ ሰርፕራይዝ ነው እንዲህ ያደረገች። እኛ ሴቶች እኮ እናቴ ትሙስና 100% እኮ ነው ስናፈቅር፣ በመረጃና በማስረጃ እኮ ነው የምናፈቅረው እኛ። አኪድ የመሲ እጅ አለበት። መሲ አይደል ሁሉ ነገር ያደረገች ባክግራውንድ ያለው እግዚአብሔርን። እና አንተ ማን ልታገኝ ነበር ሄድከው? ምንም አልተመቻትም ነበርና መሲ በርዝዴይን ስላላከበርኩልህ በጣም ይቅርታ ምናምን ብላኝ፣ ኧረ ችግር የለውም ምናምን እያልኳት ዛሬ እናከብርልሃለን አለች። ኖ ሮብ ደውላ አርብ እናከብርልሃለን አለችኝና እኔ ደግሞ ላይክ አርብ ቀርቼ ትምህርት መጣው። ከዛ ቤት ስገባ ቤት የሉም፣ ቁልፍ ትታልኝ ሄደችው። ኦኬ ምናምን ይሄ በቃ ጨራርሴ ምን ባክታ ጥቤ ምናምን ወደዚህ መጥቼ አሁን ባህር ዳርቻ ያ ባህር ዳርቻ ሙሌ ብደር። ከዛ በኋላ ሬስቶራንትና ቁጭ ብለን በቃ ምግብ እየጠበኩ ነበር። በጣም ርቦኝ እና ታዲያ መጣ በኋላ ደነገጥክ አሌክሶ? አልጠረጠርክም አሌክስ? ጭራሽ ምንም አልጠረጠርክም? ምንም አልጠረጠርኩም። እንዴት እመጣለሁ? በዛ ባለፈው ከመምጣቷ በፊት ከሁለት ሳምንት ነው ምናምን ነይ ብያት ነበርና አትነግረኝ ምናምን አለች። እሷ ደግሞ ለካ የምትመጣበትን ቀርቋጣ ስለሆነ ነው ነይ አትበለኝ ምናምን አለች። እና አሁን ተመልሳ ትሄዳለች? ገና አልወሰንም። ብራሃ አንድ ሙዚቃ ልጋብዛችሁ አሌክስ። ወይ ሙዚቃ ተዩ በማርያም ነው። ትንሽ ንፋስ መማታት ፈልገናል። ባረም ሙዚቃ ስልክ ልከፍትልህ እኮ አይደለም። ኮሜንታተሮች ብራምባ ሰበረልሁ የሚለውን ሙዚቃ አራቸው አሁን እኮ ተው ያስበሉ። ገና እነዚህ ልጆች ታዳጊ ናቸው። እንዴት ፈጥነው ወደዛ ሄዳሉ? ዴዚ Yeah. ዱባይ መች ነው የምትመጪው? I don't know. Like መምጣት አለብሽ። ጃንዋሪ እንመጣለን። ኑ እውነት ደስ ይለኛል። ከምሬ ነው። ወይ አሌክስ ታምረኛ አሁን ክፍቶ አየር እየወሰድን ነው። ፈታ ማለት በቃ ኖርማል ወክ ወተን ባህር ዳርቻ ላይ ነው ያለነው አሏችሁ። ደስ አይሉ? ግን አያችሁ ወንዶች እኛ ሴቶች ያሳያችሁ ሀገሩ ምን ያህል እንደሆነ። ብርድ ነው ሙቀት ነው አሌክስ? ወይ አሁን ሙቀት ነው ያለው። ኦኬ እንደ ዱባይ ማለት ነው። ከኢትዮጵያ ጋር በስንት ሰዓት ነው የምትበላለጡት? በአንድ ሰዓት ነው የሚወጡት። ግን አሁን ላይ እንትን ነው አሁን በዚህ ሀገር እንደሚባለው ቶሎ ብሎ አይመሽም። ፀሐይ ምናምን ጠፋው። ላይክ እንደ ዱባይ ናችሁ ማለት ነው። ዱባይና ኢትዮጵያ እናንተ አንድ ሀገር ነው ማለት ነው። አሁን ቶሎ በቃ ምንድነው የሚባለው? ላይክ ቶሎ ብሎ አይመሽም። የዚህ ሀገር አሁን ያለው ፀሐይ እንትን ነው ወቅቱ ስለሆነ ይሄ 3 ወር ብዙ አይመሽም ቶሎ። ግን አሌክስ ማለት ነው አየክ እኛ ሴቶች ፍቅር ሲይዘን ምን ያህል በቃ 100% እንደሆነ ማርያም ሪል እኮ ነው። ሴት ልጅ እኮ በነገራቸው የውሸት ማፍቀር እኮ አትችልበት። ሪል እኮ ነው የምናፈቅረው እኛ። ኧረ ዜድን ጥሩልን ወገን። ዜድ ቤቷን ዘግታ ቁጭ አለች። ዜድ ገብታለች መሰለኝ። ቤቷን ዘግታ ቁጭ አለች።
የስንት ሰዓት መንገድ ነው ማለት የስንት ሰዓት ፍላይት ነው የመጣችሁ? ዘጠኝ ሰዓት እኛ 9 ዓመት እንዲሁም በእግር እንጓዛለን ከፈቀርን አይደል? ወይ ወደ 10 ምናምን ሰዓት ነው። አይ ረጅም ሰዓት ነው። መሲ ግን በጣም ጀግና ናት። ጌታ ኦይ መሲ ዜድን መጥራት እምቢ አለች። በቃ ወይ ብርጅስቶን ልንተውሽ በቃኛ ትንሽ ፈታን በቃ ቻው። እኔም ልወጣ ነው። አሌክስ ወይ ወጥቶሽ ቻው ዴዚ ቻው ቻው መሲ ባይ ባይ